እስኪ አንዴ ሁላችንም ቆም ብለን ራሳችንን እንጠይቅ። እኛ የውስጣችንን ቅዱስ ስፍራ ለሰው ሁሉ ክፍት ስናደርግ ምን እያተረፍን ነው? ወዳጄ ሆይ፣ በቢሮ ውስጥ የምታቅደው ያ ትልቅ ስትራቴጂ፣ በቤትህ የምታልመው ያ ድንቅ የህይወት ለውጥ ገና ሳይተገበር ለሰው ምላስ ሲሳይ ሆኖ ሲቀር ያ የልፋትህ ኃይል እየተሟጠጠ መሆኑን ልታስተውል ግድ ይልሃል። በየቀኑ በምናደርገው የንግግር ጋጋታ አእምሮአችን አምጦ የወለደውን የሐሳብ ሀብት ለነጣቂዎች አሳልፈን ሰጠነው። ስኬታችን የተሰረቀው፣ ደስታችን የታጣውና ሰላማችን የራቀው የውስጣችንን ድንበር በወሬ ስለሸረሸርነው ነው። አዎ፣ ራሳችንን ለሰው ባዶ አድርገን ስላቀረብን በራሳችን ላይ ያለን ኮንፊደንስ እንደ በረዶ ቀለጠ። ወገኖቼ፣ ጥልቅ የሆነውን የህይወት ምስጢር ተረዱ። ስኬት የሚቀረጸው በዝምታ አንጥረኛ ቤት ውስጥ ነው። እኛ ዛሬ ወደ ላይ መነሳት ካለብን መጀመሪያ አንደበታችንን መግዛት አለብን። በሥራ ቦታህ የሚቀኑብህ፣ የቤትህን ሰላም የረበሽኸው ለጓደኞችህ በምታቀብላቸው የምስጢር ጥይት መሆኑን አትዘንጋ። ወዳጄ፣ ዛሬውኑ የውስጥህን ግንብ አጠናክር። ያ የጠፋብህ የአእምሮ ሰላም የሚመለሰው ህልምህን በልብህ አፍነህ በተግባር እስክታየው ድረስ ዝምታህን ስትመርጥ ብቻ ነው። እኛ ካልነቃን ማንም አያነቃንም። እኛ ካልነቃን ማንም አይቀሰቅሰንም። እኛ ምስጢራችንን ካላከበርን ማንም አያከብረንም። ዛሬ ቁጭ በልና እቅድህን ከራስህ ጋር ብቻ ተመካከር። ስሜትህን ለራስህ አእምሮ አስገዛው። የሰላምህ ቁልፍ ያለው ከሌሎች ጆሮ ዘንድ ሳይሆን ካንተ ቁጥብነት ውስጥ ነው። ስኬትህ የሚለካው በምታወራው ሳይሆን በምትሰራው ድምፅ አልባ ስራ ነው። ወዳጄ ሆይ፣ ዝምታህ ፍርሃት ሳይሆን ጥልቅ የሆነ ብልህነትና የመንፈስ ልዕልና መሆኑን ለዓለም በተግባር አሳይ። ሕይወታችንን ቁልቁል ከወሰደው ወሬ ተላቀን ወደ ስኬቱ ማማ በጥበብና በዝምታ መገስገስ ይኖርብናል። ወገኖቼ፣ ቆም ብለን እናስተውል። እኛ ምስጢራችንን በየመንገዱ በዘራን ቁጥር የራሳችንን የመከላከያ ግንብ በገዛ እጃችን እያፈረስን መሆኑን ዘነጋ ነው። ዛሬ የጠፋብን ሰላምና የራቀን ስኬት የሚመለሰው ወደ ውስጣችን ተመልሰን የዝምታን ካባ ስንደርብ ብቻ ነው። ምክንያቱም የሰው ልጅ ክብርና ጥንካሬ የሚመነጨው ለሰው ሁሉ ከሚናገረው ወሬ ሳይሆን በውስጡ አፍኖ ከሚይዘውና በተግባር ከሚገልጠው ድል ነው። እና ትርፍ ወሬን ትተን ማንነታችንን ከውጭው ጩኸት ነጥለን በዝምታና በሚስጥር ራሳችንን እንገንባ። የጠፋውን ኮንፊደንሳችንን የምናገኘውና ሕይወታችንን ወደ ከፍታ የምንሰቅለው አንደበታችንን ገዝተን ለነፍሳችን የግል አጥር ስናቆምለት ብቻ ነው። ወዳጆቼ፣ ስንቶቻችሁ ናችሁ ሌሊቱን ሙሉ ስታቅዱ በብዙ ድካም ያመነጫችሁትን ያን ውድ የአእምሮ ሀብት በማግስቱ በቢሮ ውስጥ ወይም ደግሞ በቤት ውስጥ ለጓደኞቻችሁ በቸልታ አሳልፋችሁ የሰጣችሁ? ወገኖቼ፣ ቆም ብለን እናስተውል። ስኬታችን ተረስቷል። ስኬታችን ተሰርቋል። ደስታችን በገዛ ምላሳችን ተቀምጧል። እኛ የውስጣችንን ረቂቅ እቅድ፣ የነገ ተስፋችንን፣ ገና ያልበሰለ ስሜታችንን ለሰው ሁሉ በዘረጋን ቁጥር ሳናውቀው የጥቃት በር እየከፈትን መሆኑን አንዘንጋ። የጀመርነውን አዲስ የፈጠራ ሥራ፣ ያለምነውን ትልቅ የለውጥ ህልም ገና ሳይጸነስ ለጓደኞቻችን አውርተን ስንጨርሰው ጉልበታችን ከንቱ ቀረ። የልብ ጓደኛ ብለን ምስጢራችንን ስናፈስ ሳናውቀው ለጠላቶቻችን እኛን የሚመታበትን መሳሪያ አቀበል ነው። ያ የተሰረቀው ኮንፊደንሳችን
እንዲሁም የጠፋው ሰላማችን ምንጩ ይኸው የዝምታ እጦት ነው። ስንቶቻችንን ገና ያልተገነባውን ቤታችንን፣ ያልጀመርነውን የትዳር ጉዟችንን፣ በስራ ቦታ ያለንን ስልታዊ አካሄድ ለሰው ዘርዝረን ነግረን በመጨረሻም ነገሩ ሁሉ መና ሆኖ እንዲቀር ያደረግነው። እውነቱ ግን ይህ ነው። ስኬት የሚጸነሰው ጭልጥ ባለ ዝምታ ውስጥ ነው። እቅዳችንን በልባችን አፍነን በተግባር እስክናሳየው ድረስ ዝምታን ጋሻ ካላደረግን ዓለም በቅናትና በትንኮሳ ስሜታችንን ትበታትነዋለች። ወገኖቼ አሁን የምንነቃበት ሰዓት ነው። ከእንግዲህ ለፍተን ያገኘነውን የአእምሮ ሀብት ለንፋስ አንስጥ። በቢሮም ሆነ በቤት ከጓደኛም ሆነ ከቅርብ ሰው ጋር ባለህ ግንኙነት የውስጥህን ድንበር አጥር አብጅለት። እኛ ራሳችንን የምናገኘው የጠፋውንም ማንነታችንን የምንመልሰው በዝምታ መጋረጃ ውስጥ ሆነን ውጤታችን እንዲናገር ስናደርግ ብቻ ነው። ዛሬውኑ ወስን። የውስጥህን ብርሃን ለሚያጨልሙ ወሬዎች በርህን ዝጋ። ዝምታህ ጥንካሬህ፣ ሚስጥርህ ንብረትህ ይሁን። ሕይወታችንን ወደ ሰማይ የምንሰቅለው በወሬ ጋጋታ ሳይሆን በሰከነ መንፈስ በምንሰራው ድምፅ አልባ ድል ብቻ ነው። ወዳጆቼ እኛ ሁልጊዜ የምንሳሳተው አንድ ትልቅ እውነት አለ። እሱም ጓደኛ ማለት ሁሉንም የምናጋራው ሰው ነው ብለን ማመናችን። ነገር ግን አስተውሉ፣ እኛ የውስጣችንን እቅድ፣ ገና ያልተወለደውን ህልማችንን እንዲሁም የልባችንን ስብራት ለሰዎች በዘረጋን ቁጥር የነፍሳችንን ቁልፍ አሳልፈን እየሰጠን መሆኑን አትርሱ። ወዳጆቼ ስንቶቻችንን በቢሮ ውስጥ ልናደርገው ያሰብነውን የደረጃ እድገት ወይም የቢዝነስ ስልት ለጓደኛ አውርተን ሳይሳካ ሲቀር በሰው ፊት እንድንዋረድ የተደረግን? ስንቶቻችንን በቤታችን ውስጥ ያለውን ሰላምና ፍቅር ለሰው አውርተን በቅናት አይን ደስታችንን እንዲናድ ያደረግን? ራሳችንን እየገደልን ያለነው በራሳችን አንደበት ነው። የምናምነው ሰው ሁሉ የእኛን ስኬት ለማየት ዝግጁ እንዳልሆነ መረዳት ተሳነን። እቅዳችንን በዝምታ ማዳበር ሲገባን ገና ሳይበስል ለሰው ስናቀርበው ያ የምንመኘው ስኬት ጉልበቱን ያጣል። ጠላቶቻችንም እኛን የሚጥሉበትን ቀዳዳ በገዛ ወሬያችን ያገኛሉ። ወዳጄ ሆይ ቆም ብለህ አስብ። ያ ያጣኸው ኮንፊደንስህ፣ ያ የራቀህ ሰላምህ የመጣው ሚስጥርህን መጠበቅ ባለመቻልህ ነው። አሁኑኑ ንቃ። ዛሬ ቁጭ በልና እቅድህን ከራስህ ጋር ብቻ ተመካከር። ስሜትህን ለራስህ አእምሮ አስገዛው። የሰላምህ ቁልፍ ያለው ከሌሎች ጆሮ ዘንድ ሳይሆን ካንተ ቁጥብነት ውስጥ ነው። ስኬትህ የሚለካው በምታወራው ሳይሆን በምትሰራው ድምፅ አልባ ስራ ነው። ወዳጄ ሆይ ዝምታህ ፍርሃት ሳይሆን ጥልቅ የሆነ ብልህነትና የመንፈስ ልዕልና መሆኑን ለዓለም በተግባር አሳይ። ሚስጥራችን ክብራችን ነው። ዝምታችን ደግሞ የድላችን መጀመሪያ ነው። አንድ እውነት እንነጋገር። ሕይወታችን ልክ እንደ አንድ ውድ የአትክልት ስፍራ ናት። እኛ ግን የዚህን ስፍራ አጥር አፈረስን። መንገደኛው ሁሉ እየገባ እንዲረግጠውና የፈለገውን ፍሬ እንዲቀጥፍ በራሳችን ወለል አድርገን ከፈት ነው። ስንቶቻችንን ገና ያልበቀለውን የሕይወት ዘራችንን ለሰው አውርተን ሳይበቅል እንዲደርቅ ያደረግ ነው። እቅዳችን ለሰው በነገርን ቁጥር አእምሯችን ያንን ስራ እንደሰራው አድርጎ ስለሚቆጥር ለስራው የሚሆን የመፈጸም ጉልበት ያጣል። በዚህ ምክንያት እኮ ነው ብዙዎቻችን እናወራለን እንጂ ስኬት ላይ የማንደርሰው። እኛ በገዛ ምላሳችን ስኬታችንን አጨናገፍ ነው። እኛ ገና ድንጋዩን መጥረብ ሳንጀምር ለሰው ሁሉ እናወራለን። በዚያም ምክንያት ጠላቶቻችን ገና በሐሳብ ደረጃ ላይ እያለን ያፈርሱናል። በቢሮ ውስጥ ያለህን ስልት፣ በቤትህ የምታደርገውን ጥረት እንደ ውድ አልማዝ በውስጥህ ደብቀው። ወዳጄ ዝምታ ማለት አቅም ማጣት ሳይሆን እንደ እሳተ ገሞራ በውስጥህ መፈልፈል ማለት ነው። ጊዜው ሲደርስ ግን ፈንድቶ ዓለምን ያናውጣል። እኛ ራሳችንን መፈለግ ያለብን በሌሎች ሰዎች አድናቆት ውስጥ ሳይሆን በራሳችን የህሊና ጸጥታ ውስጥ ነው።
ኮንፊደንስ ማለት ለሰው ሁሉ መናገር ሳይሆን ማንም ሳያይህ ለራስህ የምትገነባው ታላቅ ግንብ ነው። ዛሬ ቆራጥ ውሳኔ አድርግ። ከአንደበታችን ይልቅ ተግባራችን ይጩህ። ከወሬያችን ይልቅ ውጤታችን ይናገር። የውስጣችንን የአእምሮ ሀብት ለነጣቂዎች አንስጥ። ይልቁንም በዝምታ ማህፀን ውስጥ ታላቅ ስኬትን እንውለድ። ወዳጅ ሆይ ሕይወትህን ቁልቁል የሚጎትቱትን የከንቱ ወሬ ሰንሰለቶች በጥስ። ዛሬ የምትዘራው ዝምታ ነገ በታላቅ የድል ጩኸት ይከፈላልና። ታላቅነት የሚጀምረው አንደበትን በመግዛትና ሚስጥርን በማክበር ነው። ታላቁ የጥበብ ሰው ሊዮናርዶ ዳቪንቺ ዝምታ የጥበብ ሁሉ እናት ናት ይላል። እኛ ግን ዛሬ የጥበብን እናት ገድለን በጩኸት መሃል ስኬትን እንፈልጋለን። ወዳጅ ሆይ እንደ ኒውተንና አንስታይን ያሉ የአእምሮ ንጉሶች ዓለምን የቀየሩትን ቀመሮች የጸነሱት በሰው ጋጋታ መሃል ሳይሆን በብቸኝነትና በዝምታ ጥልቅ ውስጥ ነው። እነሱ የውስጣቸውን እቅድ ለሰው ሁሉ አላፈሰሱም። ይልቁንም ሐሳባቸውን በዝምታ አብላልተው ውጤታቸውንም ለዓለም በታላቅ ድምፅ አሳዩ። እኛ ግን ገና ያልተወለደውን ህልማችንን በቢሮአችንና በየቤቱ በወሬ አባከን ነው። ወገኖቼ የታላቁን የሰላም አባት የማህተመ ጋንዲን ሕይወት ተመልከቱ። እሱ ዝምታ ለነፍስ ጥንካሬን ይሰጣል በማለት በየሳምንቱ አንድ ቀን በዝምታ ይቆይ ነበር። እኛ ግን ሰላማችን የራቀንና ኮንፊደንሳችን የጠፋው አንደበታችን ከልባችን ቀድሞ ስለሚሮጥ ነው። በቢሮ ውስጥ ከጓደኞቻችን ጋር ስንሳሳቅ ውድ እቅዳችንን እናወጣለን። በቤት ውስጥ በስሜት ተገፋፍተን የነገ ተስፋችንን ለነፋስ እንሰጣለን። በዚህ ምክንያት ጠላቶቻችን ሳይዳከሙ እኛን የሚጥሉበትን ወጥመድ በገዛ ቃላችን እንሰጣለን። ስኬታችን የተሰረቀው ከውጭ በመጡ ወራሪዎች ሳይሆን እኛ ሚስጥራችንን መጠበቅ ባለመቻላችን ነው። ወዳጄ የጥበብ ሰዎች ውቅያኖስ ጥልቅ በሆነ ቁጥር ድምፁ አይሰማም ይላሉ። ጩኸት ያለው ጥልቀት በሌለበት ጅረት ዘንድ ብቻ ነው። እኛም ሕይወታችን ጥልቅና ስኬታማ እንድትሆን ከፈለግን እንደ ውቅያኖስ በዝምታ መከበር አለብን። ዛሬ ቁርጥ ውሳኔ አድርግ። በቢሮህ ውስጥ ስራህ ይናገር እንጂ ሚስጥርህ አይውጣ። በቤትህ ውስጥ ደስታህ ይፍካ እንጂ ህልምህ አይዘርገፍ። እኛ ራሳችንን ከፍ የምናደርገው የጠፋውንም ሰላማችንን የምንመልሰው እንደ ታላቅ ሰዎች የዝምታን ኃያልነት ተረድተን በሚስጥር መጓዝ ስንጀምር ብቻ ነው። ወገኖቼ ዛሬ የምንቋጠረው ዝምታ ነገ ለዓለም የሚታይ ታላቅ የድል አክሊል ሆኖ ይመለሳል። ወዳጆቼ ዛሬ እኛም የምንገኝበት የህይወት ቁልቁለት ያጣነው ሰላምና የራቀን ስኬት ምንጩ አንድ ነው። እሱም የውስጣችንን ቅዱስ ማደሪያ ለጓደኞቻችን አሳልፈን መስጠታችን ነው። እኛ ሚስጥራችንን በዘረጋን ቁጥር የነፍሳችንን መከላከያ ግንብ በገዛ እጃችን አፈረስን። በዚህ ሳቢያ ደስታችን ተነጠቀ፣ ኮንፊደንሳችን እንደ በረዶ ቀለጠ። ወዳጆቼ ሆይ የውስጥህን እቅድ ለሰው ማውራት ገና ያልበቀለ ዘርን ከምድር ቆፍሮ ለፀሐይ እንደማሳየት ይቆጠራል። ዘሩ ይደርቃል እንጂ ፍሬ አያፈራም። እኛም ህልማችንን በወሬ ሳናባክነው ያለ ስራ የሚሆን ውስጣዊ ጉልበታችን በከንቱ ይባክናል። የታላላቅ ሰዎችን ጥበብ ልብ በሉ። ሮበርት ግሪን ሁልጊዜ ከሚያስፈልገው ያነሰ ተናገር በማለት ያስጠነቅቀናል። ምክንያቱም በተናገርክ ቁጥር ራስህን ለጥቃት ታጋልጣለህ። ታላቁ ፒታጎረስ ዝምታ ከከንቱ ቃላት በላይ ትርጉም አለው ይላል። እኛ ግን በቢሮና በቤት ውስጥ ስሜታችንን፣ እቅዳችንን ዘረገፍን። ጠላቶቻችን እኛን የሚጥሉበትን ስልት በነጻ አቀበልናቸው። የዝምታ አለመኖር እንዲሁ ድምፅ መብዛት ሳይሆን የአእምሮ ሀብታችንን ለሌባ አሳልፎ መስጠት ነው። ዛሬ ላይ ስኬት የሌለን የመሰለን አቅም ስለሌለን ሳይሆን አቅማችንን በወሬ ስለጨረስነው ነው። አብርሃም ሊንከን ዝም ብለህ ሞኝ መባልን መምረጥ አለብህ ይላል። በተናገርህ ቁጥር ጥርጣሬውን በራስህ ላይ አላስፈላጊ ጥርጣሬን እየወለድክ ትሄዳለህ ይላል። እኛም የጠፋውን ሰላማችንን ለመመለስ የዝምታን ኃያልነት መላበስ አለብን። ዝምታ ፍርሃት ሳይሆን የጥበብ ሁሉን አናት ናት። የውስጥ ግንብህ የሚጠነክረውና ማንነትህ የሚከበረው አንተነትህን ለሰው ሁሉ ውድ ባደረግክ ልክ ነው። ዛሬ የምትዘራው ጥቁር ዝምታ ነገ በታላቅ የድል ጩኸት ተተክቶ ለዓለም ይታያል። ወዳጄ እንግዲህ የዝምታን ጥበብና የውስጥ ሚስጥርን የመጠበቅ ኃያልነት እንዲህ ተመልክተናዋል። አሁን ግን ጥያቄው ወደ እናንተ ይዞራል። ወገኖቼ እስከ መቼ ነው የነፍሳችሁን ቁልፍ ለሰው ሁሉ አሳልፋችሁ በመስጠት ሕይወታችሁ ቁልቁል ሲወርድ በዝምታ የምትመለከቱት?
ስንት ጊዜ ነው በቢሮና በቤት ውስጥ አመጣችሁ የወለዳችሁትን እቅድ ለነጣቂዎች ገጸ በረከት አድርጋችሁ የምታቀርቡት? ለመሆኑ አንተ ወይም አንቺ የውስጥህን ወይም የውስጥሽን ድንበር ለማክበር ዛሬ ምን ለማድረግ ወስነሃል? ጥያቄውን ለሁላችሁም ሰጠኋችሁ። ኮሜንት መስጫ ሳጥኑ ላይ ጥያቄውን መልሱልኝ። ሰናይ ጊዜ ተመኘውላችሁ።